ዳንኤል በቀለ 06 ቀበሌ። መልካም። እስቲ ምርጫ ስትመርጥ ነው ያየነውና ከምርጫ ጣቢያ ስትወጣ ምን ተሰማ? ምርጫ በጣም ደስ በሚል ሁኔታ ነው፣ በተረጋጋ መንገድ ነው፣ በስነ ስርዓት ነው፣ ሰውም ተሰልፎ ነው ከጧት ከ12 ሰዓት ጀምሮ። እንግዲህ አሁን ፊት ደግሞ ይመቸኛል፣ ልማቱን ያሳትፋል፣ ሰላማችን ያረጋግጣል የሚለውን መርጫለሁ። በጣም ነው ደስ ያለኝ። አሁን ከአሁኑ ጋር ለሰባተኛ ዙር ላይ ምርጫዬን አካሂጃለሁ እስካሁን ሳላጓድ። በጣም አሪፍ ነው። በቃ ድባቡ ነገርኩ። አሁን ቅድምም ከ12 ሰዓት ጀምሮ እስካሁን ድረስ እየተካሄደ ነው ያለው። እንዲያውም ሄዳችሁ ማየት ትችላላችሁ። አሁንም በጣም ሰው በብዛት ነው ያለው። በስነ ስርዓት ተሰልፈው ተቀምጠው በወንበር ላይ ምርጫውን እያካሄዱ ነው ያለው። ለየት የሚያደርገው ነገር ላይ ሁሉንም ያሳተፈ ነው። ሌሎችም ፓርቲዎች አሉ፣ የኛም ደግሞ አሉ፣ ሌሎችም አሉ። ይበጀናል መቸናል የምንለው እንግዲህ ለወደፊት ኢትዮጵያን ልማቷን ያስቀጥልናል። የቀሩት ጭራሽ አባይን እንደ አስጨረስ ነው። ሲቀጥል ደግሞ ወደባችንን በእጃችን አስገብተን ቀጣይ ይኖረናል የሚል ግምት አለኝ። ስሜ ማስረሻ ከበደ ባላለው ቀበሌ 06 ነው። እኛ እንግዲህ ካርድ ከቆረጥንበት ጊዜ ጀምሮ ከነ ቤተሰቤ ነው ካርድ የቆረጥኩት። ዛሬ ካርድ ስንጥል ደግሞ በዚህ ምርጫ ላይ የመጀመሪያዎቹ ነን ማለት እንችላለን እና በጧት ሄደን ነው ምርጫው ላይ ምንም አይነት መሰናክሎችም የሉም። አስመራጮቹም በዛ ስፍራ ያሉ ሰዎች ጥሩ ናቸው። ጥሩ እንትን አላቸው፣ አመለካከት አላቸው። ወከባ የለበትም ምርጫው። በቃ ትክክለኛና አንድ ሰው ዲሞክራሲያዊ በሆነ መንገድ ምርጫውን በስርዓት እያካሄደ ያለበት ሁኔታ ነው ያለው። የሚያጣድፍም ነገር የለም። ሁሉም ሰው መምረጥ የሚገባውን የራሱን በውስጡ አመለካከት ያለውን በውስጡ አስተሳሰብ ያለውን ይበጀኛል፣ ይጠቅመኛል ያለውን ሰው ሁሉ እየሄደ ያለምንም ጭቅጭቅ ሄዶ ካርዱን በቦክሶቹ ላይ ይጥላል ማለት ነው። መንግስትን መምረጥ ግዴታም ነው ኃላፊነትም ነው። ነገ ለምሳሌ እኔ የሆነ መብት ለመጠየቅ ብፈልግ የመረጥኩትን አካል ነው ሄጄ መጠየቅ የምችለው። ያልመረጥኩትን አካል ምን ብዬ ነው ደፍሬ ሄጄ መብቴን እንዲያርግልኝ ብዬ የምጠይቀው? አይቻልም፣ የማይቻል ነገር ነውና ስለዚህ ደስ ብሎኝ ተጽዕኖ ሳይኖርብኝ ተጽዕኖ ሳይደረግብኝ ምርጫውን በስነ ስርዓት ሄጄ መርጫለሁ። ቀልማ ንጉሴ ፈለቀ። ደስ ነው ያለኝ። የሚበጀው እግዚአብሔር እንግዲህ እሱ የመረጠውን ያርግልን። ምንም ችግር የለም፣ ደስተኛ ነን ሁላችንም። በተለይ ፍልውሃ ቀበሌ 05 ደስተኛ ነን። አለባቸው እባላለሁ። 06 ነው። ምርጫው በጣም ጥሩ ነው። ምንም በነጻነት ነው እየመረጥን ያለ ነው። ምንም የሚያወናብድና የሚያገራግርም ነገር የለም። ነጻ ነው። ሀገራችን ሰላም ያርግልን። ለምን ትልቁ ነገር ሰላም ነው ያገር እና እኔ አሁን የምለምነው እግዚአብሔርን ማለት ነው በሰላማዊና በዲሞክራሲያዊ ምርጫ መካሄዱን እኔ ማታ እግዚአብሔር በሰላም እንዲያሰማን ነው የምፈልገው ማለት ነው። እኔ አሁን የምፈልገውን ለምሳሌ ያስተዳድረኛል ብዬ ይመራኛል የሚለውን መንግስት እኔ ራሴ አሁን በራሴ በፊርማዬ መርጬ አረጋግጫለሁ የምፈልገውን ማለት ነው። ስለዚህ እንደኔ ሁሉም በዲሞክራሲያዊ መንገድ በነጻነት ምርጫ ይምረጡ ነው የምለው። ስሜ ዮሴፍ አየለ ይባላል። እዚሁ ድሬዳዋ ቀበሌ 06 ነው የምኖረው። ያው ምርጫ አካባቢ እንዳያችሁኝ ያው ምርጫ ጣቢያ ላይ በጣም ጥሩ ሰላማዊና ነጻ የሆነ ምርጫ እየተካሄደ እንደሆነ ተመልክቻለሁ። የዘንድሮ ምርጫ ለየት የሚያደርገው አንዱ ሰላማዊ ነው፣ ነጻ ነው፣ ገለልተኛ ነው እና በጥሩ ሁኔታ የተሳካ ሀገራችን የተሳካ ምርጫ ያካሄደበት ወቅት ነው ብዬ ነው ማስበው። የለም ምንም አይነት ተጽዕኖ የለም። እኔም ይበጀኛል፣ ለሀገራችን ሰላም ነው፣ ለሀገራችን ይጠቅማል፣ ለሀገራችን ብልጽግና ኢኮኖሚ ይሆናል ብዬ ያሰብኩትን ለመምረጥ ተዘጋጅቼ ነው ያገኛችሁኝ። ስሜ መኩሪያ ማሞ እባላለሁ። የደቻቱ 06 ነዋሪ ነኝ። ያው እንግዲህ እያንዳንዱ ሰው ወደፊት እጣ ፋንታውን የሚወስንበት ሰዓት ስለሆነ ሁላችንም ያው በሌሊት ተነስተን ምርጫውን እያከናወንን ነው። ምርጫውም ያው እንደምታዩት በብዙ ሰው ሰልፍ ተሰልፎ እየመረጠ ነው። እኔም ከመራጮቹ አንዱ ሆኜ ያው ምርጫን መርጬ መጥቻለሁ ማለት ነው። አሁን ምንድነው ለየት የሚያደርገው
አንድ ምርጫው ቦታው ፊት ለፊት ህዝቡ በሚያይበት ቦታ ምንም ወደ ውስጥ የገባ ነገር የለውም፣ ወደ ምናምን የለውም። ሁሉም ነገር ፊትና ፊት የሆነ ነገር ነው እና ወረቀቱም ሲሰጠ ለብቻችን ወስደን ነው የምንሞላው። ከዛ በኋላ ደግሞ የምንከተውም ፊት ለፊት ህዝብ ባተሰበሰበበት ታዛቢዎች ባሉበት ቦታ ስለሆነ ፍትሃዊና ሰላማዊ ምርጫ ነው ብዬ ነው የምለው። ምርጫ ነው ምርጫውን 11 ሰዓት ተኩል ሄድኩኝ። ማነው 12 ሰዓት ተኩል ሄድኩኝ። 1 ሰዓት ተኩል መረጥኩኝ። ደስ የሚል ምርጫ ደስ የሚለኝን መርጫለሁ። መኩሪያ አበበ እባላለሁ። ምርጫው እንግዲህ ሰላማዊ እንዲሆን ያው ኢትዮጵያን አንድ አድርጎ የሚያስተዳድር እንዲሆንልን እንመኛለን። እኔ በበኩሌ መቼም የምመርጠው ያው ያለው ቢሆን እኔ እመርጣለሁ። የያዘው እንዳለ እንደዚሁ እንደለመደ ቢመራን እንደዚህ በሰላማዊ መንገድ እንደዚሁ እንዲመረጥና ሀገራችን ሰላም እንድትሆን የሚመረጠውም ደግሞ መሪ እንደዚሁ ሀገራችንን አንድ አድርጎ ሁሉን በኩል ሁሉም ብሔረሰብ አንድ አድርጎ የሚመለከት እንዲሆንልን እመኛለሁ።